በምድር ላይ ቀብር ውስጥ ለአንድ ሰዓት እንኳን እንዳልቆዩ ይምላሉ። የቀብር ቅጣት አለ እንድንል የሚፈቅድልን ይመስላችኋል? የትኛውም የጥመት አካል በዚህ አይነት መልኩ የቁርአን አንቀጽን ቢጠቀምም በትክክለኛ መልኩ ግን አያቀርባቸው። የቀብር ቅጣት የለም የሚሉ ሰዎች ቀደምቶቻቸው እነዚህ ሰዎች ናቸው። እንግዲህ በደንብ ተወሉ። እዚህ ቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ስለማን ነው እየነገረን ያለው? ስለ ሙጅሪሞቹ በአላህ የካዱ ሰዎች ንግግር ለምን ማስረጃ ተጠቀመበት? የቀብር ቅጣት የለም ለሚል ተጠቀመበት። ወየውመ ተቁሙ ሰዓ ሰዓቲቱ በምትቆምበት ቅጽበት يقسم المجرمون كفرም በሉት ሌላ ሁሉም አይነት ወንጀል ሲሰሩ የነበሩ የማህበረሰቡ ክፍል ሙጅሪሞች ይባላሉ። يقسم المجرمون እነዛ ባለጌዎች እኮ ይምላሉ ማለቢሱ غير ساعة በምድር ላይ ቀብር ውስጥ ለአንድ ሰዓት እንኳን እንዳልቆዩ ይምላሉ። እንደዛ ከሆነ እነዚህ ባለጌዎች ሙጅሪሞች ቀብር ውስጥ ለ10 ሺህ ለ100 ሺህ ዓመት ኖረው አንድ ሰዓት ካልመሰላቸው ይሄ አንቀጽ የቀብር ቅጣት አለ እንድንል የሚፈቅድልን ይመስላችኋል? ይህ ግለሰብ በተደጋጋሚ በሚለቃቸው ቪዲዮዎች እንደምታውቁት የቁርአንን አስተምሮት ብቻ እንያዝ ሐዲስን አንቀበል የሚል አስተምሮትን የሚደግፍ ሰው ነው። ማለትም ቁርአንዮች ነን የሚሉ ጀማዓዎች እንዳሉ ይታወቃል። ቁርአንን ብቻ ነው የምንቀበለው፣ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አንቀበልም። ለምን? ከከሌ በሚል የመጣ ነገር ስለሆነ አንቀበልም። ወይም ደግሞ ከዚህ ሌላ የተለያዩ በእነሱ ዘንድ የሚጠቀሱ ሹብሃዎች አሉ። ከዚህ ሌላ የሚጠቅሷቸው ምክንያቶችም ይኖራሉ። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላለመቀበል የሚጠቅሷቸው ምክንያቶች አሉ። ለሁሉም መልስ ያላቸው ቢሆንም ልጁ ይህንን አቋም የሚደግፍና ይህንንም ደግሞ ሰዎች እንዲቀበሉ የነብዩን ሐዲስ እንዲክዱ ለማድረግ ጥረት የሚያደርግ ልጅ ነው። ነገር ግን አላህ Subhanahu Wa Ta'ala የሱንም መሰሎቹንም ሴራ አላህ ያከሽፍባቸዋል። ምክንያቱም አላህ Subhanahu Wa Ta'ala ቁርአንን ብቻ ሳይሆን እንድንቀበል ያዘዘን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ንግግር እንድንቀበል ትእዛዝ እንድንቀበል አዞናል። ወማ አታኩም الرسول فخذوه وما نهاكم عنه فانتهوا መልእክተኛው ይዞላችሁ የመጣውን ነገር ያዙ፣ መልእክተኛው የከለከላችሁን ነገር ተከልከሉ ብሎ አዞናል። በወቅቱ ያዘዟቸውና የከለከሏቸውን ነገር ተከልክለዋል። ለኡማቸው ለህዝባቸው ደግሞ ክልከላቸውንና ትእዛዛቸውን እነዛ ብርቅዬ ሰሃቦች አስተላልፈውልናል። ከሰሃቦች ታቢዒዮች እያለ ወደኛ ድረስ በትክክለኛ ሰነድ የመጣውን ተቀብለን እንጓዛለን ማለት ነው። እንግዲህ እንደተለመደው ይህ ሰው ሙእሚኖች ላይ ሹብሃና ጥርጣሬን ይፈጥራሉ የሚላቸው ነገሮች በተቻለው አቅም እያመጣ ለመርጨት ይሞክራል። ነገር ግን አልহামዱሊላህ ረሂመሁሙላሁ ረህመተን ዋሲዓ አላህ Subhanahu Wa Ta'ala ሰፊ የሆነ እዝነትን አላህ ይዘንላቸውና ታላላቅ ዑለሞች ቀደምቶቻችን ሱብሃንአላህ በሚገርም መልኩ ዛሬ የሚነሱ እንደ አዲስ የሚነሱ ሐሳቦች በሙሉ በፊት መልስ ተሰጥቶባቸው ያለቁ ጉዳዮች ናቸው። በእነማን? በእነዚህ ታላላቅ ዑለሞች። አላህ Subhanahu Wa Ta'ala መልካም ምንዳቸውን ይመንዳቸው። አዳዲስ ሐሳቦች ከሱና ማፈንገጥ ከተውሂድ ማፈንገጥ ከሸሪዓ መስመር ያፈነገጡ ሐሳቦች በመጡ ቁጥር ኢላ ሳይሉ ለእያንዳንዱ መልስ በመስጠት ዛሬ ለነዚህ ሰዎች መልስ የሚሆንን ነገር አዘጋጅተው አስቀምጠውልን ሂደዋል። ወደ እነዛ ነገሮች መለስ ብለን እነዚህ አይነት መርዝ ያዘሉ ሐሳቦችን ዑለሞች ባስቀመጡት የቁርአንና የሐዲስ መድኃኒት ልንጠርግና ልናስወግደው ይገባናል። ለእያንዳንዱ የቢድዓ አስተሳሰብ ለእያንዳንዱ የጥመት ንግግር በዛ ነገር ላይ ከቀደምቶች የሆነ የቀደመው የጥመት ባለቤት መኖሩን መዘንጋት የለብንም። አህሉ ሱና ወል ጀማዓዎች በሱና ላይ የሰለፎችን መንገድ እንከተል ስንል የሰለፎችን አቋም ስናራምድ በዚህ ነገር ላይ ሰለፎች አሉን ስንል ለኛ ሰለፍ እንዳለን እያረጋገጥን ነው። ለኛ ሰለፍ እንዳለን ሁሉ ቀደምት እንዳለን ሁሉ ለሁሉም የጥመት ባለቤት ሰለፍ አሉ። ከዚህም ውስጥ የቀብር ቅጣትን አንቀበልም የሚሉ ቁርአንን ብቻ ነው የምንከተለው የሚሉ ሰዎች የነሱ ሐሳብ ብቻ ሳይሆን የነማን ሐሳብ ነው? ከበፊት የጀመረ የአህሉል ቢድዓዎች ሐሳብ ነው። አላህ Subhanahu Wa Ta'ala ቁርአን ላይ ያመላከተን የሆነ ነብዩ ሰለላሁ ዐለይሂ ወሰለም ግልጽ አድርገው ያብራሩት የሆነውን የቀብር ህይወት የቀብር ቅጣትና ጸጋን በተመለከተ በተለይ የቀብር ቅጣትን ነብዩ ሰለላሁ ዐለይሂ ወሰለም አብዝተው ሲጠበቁበት የነበረውን ጉዳይ ዛሬ የምን የቀብር ቅጣት ነው እያሉ የጥመት ቀደምቶቻቸውን ተከትለው የሚጓዙ አንጃዎች የጥመት ባለቤቶች ተፈጥረዋል። ከነዚህም ውስጥ የነሱን ሐሳብ ይዞ ለማራመድ የሚሞክረው ይህ ግለሰብ ነው። ታውቁታላችሁ። በተለያዩ የጥመት ንግግሮቹ አላህ Subhanahu Wa Ta'ala ከሚያመጡት የጥመት ንግግርና አካሄድ በሙሉ አላህ ይጠብቀን። የቀብር ቅጣት የሚባል ነገር የለም ያሉ ካሁኖቹ ሳይሆን ከበፊት የጥመት አንጃዎች ከመጥቀሳችን በፊት መጀመሪያ ላቀረባቸው ሹብሃዎች መልስ ሰጠን እንሂድ። ወየውመ ተቁሙ ሰዓ ሰዓቲቱ በምትቆምበት ቅጽበት يقسم المجرمون كفرም በሉት ሌላ ሁሉም አይነት ወንጀል ሲሰሩ የነበሩ የማህበረሰቡ ክፍል ሙጅሪሞች ይባላሉ። يقسم المجرمون እነዛ ባለጌዎች እኮ ይምላሉ ማለቢሱ غير ساعة በምድር ላይ
ቀብር ውስጥ ለአንድ ሰዓት እንኳን እንዳልቆዩ ይምላሉ። ለዛ ከሆነ እነዚህ ባለጌዎች ሙጅሪሞች ቀብር ውስጥ ለ10 ሺህም ለ100 ሺህም ዓመት ኖረው አንድ ሰዓት ካልመሰላቸው ይሄ አንቀጽ የቀብር ቅጣት አለ እንድንል የሚፈቅድልን ይመስላችኋል? እንግዲህ የሚገርመው ነገር የትኛውም የቢድዓ አካል የቢድዓውን ሐሳብ የጥመቱን አስተሳሰብ ለማራመድ ሁሉም የሚጠቀመው ቁርአንና ሐዲስን ነው። ራሳቸው በሚፈልጉበት መልኩ ለዛ የጥመት አስተሳሰባቸው በሚደግፍ መልኩ ያቀርቡታል። ለምሳሌ የሙዕተዚላ የቢድዓን አቋም አራማጅ የሆነ አካል አላህ Subhanahu Wa Ta'ala አይታይም ለማለት የሚጠቀመው የቁርአንን አንቀጽ ነው። አላህ ሙሳ ለን ተራኒ ብሏቸው አይደለ አታየኝም ብሏቸው አይደለ ብሎ የሚጠቀመው የቁርአን አንቀጽ ነው። ለዚህ ትክክለኛ መልስ እንዳለው ሁሉ ማለት ነው። ልክ እንደዚሁ ጀህሚያዎች ቁርአን ፍጡር ነው መኽሉቅ ነው ለማለት የሚጠቀሙት ምንድነው? የቁርአን አንቀጽ ነው። ስለዚህ ሁሉም ቁርአንና ሐዲስን የጠቀሰ አካል በሙሉ ትክክለኛ ነው ማለት አይደለም። ያንን ቁርአንና ሐዲስ ግን በምን አይነት መልኩ ተረዳው፣ በራሱ አረዳድ ወይስ በሰለፎች አረዳድ የሚለው ላይ ስትቆሙ እዚህ ጋር ብዙ ሚንሸራተቱ ሰዎችን ታገኛላችሁ። ወከም ሚን አዒብን ቀውለን ሶሒሓ ወአፈቱሁ ሚነል ፈህሚ ሰቂሚ ይላል። ከአረዳንዱ የመጥፎነት የተነሳ ስንትና ስንት ትክክለኛ ንግግሮችን የሚወግዛለ የአላህ Subhanahu Wa Ta'ala ትክክለኛውን ቃል በመጥፎ አረዳዱ ምክንያት የተዛባ መልእክት እንዲኖረው ያደርጋል ማለት ነው። ለሰማችሁት የቀብር ቅጣት የለም ብሎ ሲያቀርብ ምን አለ? ወየውመ ተቁሙ ሰዓቱ የቁሲሙል ሙጅሪሙን፣ የቂያማ ቀን ሰዓቲቱ በምትቆም ጊዜ ሙጅሪሞቹ ይምላሉ። ምን ብለው ይምላሉ? ማለቢቱ ገይረ ሰዓ፣ ቀብር ውስጥ ለአንድ ሰዓት እንዳልቆዩ ይምላሉ። ከዛሊከ ካኑ ዩእፈኩን፣ ልክ እንደዚህ ነው ዱንያ ላይ ይቀጥፉ የነበረው። እንግዲህ በደንብ አስተውሉ። እዚህ ቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ስለማን ነው እየነገረን ያለው? ስለ ሙጅሪሞቹ የቀብርን ቅጣት አላህ በቁርአኑ ያመላከተው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያብራሩትን የቀብርን ቅጣት በምን እስቲድላል አድርጎ በምን ማስረጃ አድርጎ ውድቅ ለማድረግ ሞከረ? በሙጅሪሞች ቃል። ለአንድ ሰዓት እንዳልቆዩ የተናገሩት እነማን ናቸው ነው ያለው? ሙጅሪሞች። ሙእሚን ሆኖ ወንጀለኛ የሆነ ሰው ሙጅሪም የሚባል ስም ይሰጣል? አይሰጠውም። ሙእሚን ሆኖ ወንጀለኛ የሆነ ዓሲ ወንጀለኛ ነው የሚባለው። ሙጅሪም የሚባል ስም የሚሰጠው ካፊር ነው፣ በአላህ ለሚክድ አካል ነው። በአላህ የካዱ ሰዎችን ንግግር ለምን ማስረጃ ተጠቀመበት? የቀብር ቅጣት የለም ለሚል ተጠቀመበት። ሱብሃንአላህ። አላህ ግን የነዚህን ሰዎች ንግግር ምንድነው ያለው? ለአንድ ሰዓት አልቆየንም ሲሉ ልክ እንደዚህ ሆኖ ዱንያ ላይ ሲቀጥፉ የነበረው ለአንድ ሰዓት አልቆየንም የሚለውን ንግግራቸውን አላህ ቅጥፈት ነው ያደረገው። እሱ ግን እንደሰማችሁት ምንድነው ያለው? ለአንድ ሰዓት አልቆየንም ካሉ ቀብር ውስጥ ለአንድ ሰዓት እንኳን እንዳልቆዩ ይምላሉ። ለዛ ከሆነ እነዚህ ባለጌዎች ሙጅሪሞች ቀብር ውስጥ ለ10 ሺህም ለ100 ሺህም ዓመት ኖረው አንድ ሰዓት ካልመሰላቸው ይሄ አንቀጽ የቀብር ቅጣት አለ እንድንል የሚፈቅድልን ይመስላችኋል? ሱብሃንአላህ። የማንን ንግግር ተጠቅሞ? የሙጅሪሞችን ንግግር ተጠቅሞ አላህ ንግግራቸው ቅጥፈት ነው እያለው እሱ አይ ንግግራቸውን እቀበላለሁ ማስረጃም አደርጋለሁ የቀብር ቅጣት የለም ማለት ነው። ይህ ነው ፈህመን ሰቂም ማለት፣ ይህ ነው በሽተኛ የሆነ አረዳድ ማለት ይህ ነው። አላህ Subhanahu Wa Ta'ala ይጠብቀን። እስኪ የተፍሲር ሊቃውንት እዚህ ጋር ምን ብለዋል የሚለውን ነገር ደግሞ በዛው እንመልከት። ኢብኑ ጀሪር አጠበሪ ምን ይላሉ? ወየውመ ተጂኡ ሰዓቱል በዕሲ ፈየብዐሱል ኸልቀ ሚን ቁቡሪሂም፣ የመቀስቀሻ ሰዓት በመጣሽ ጊዜ ሰዎችን አላህ Subhanahu Wa Ta'ala ኸልቅን ፍጡርን ከመቃብራቸው ይቀሰቅሳቸዋል። እዚህን ጊዜ ዩቅሲሙል ሙጅሪሙን ሙጅሪሞቹ ይምላሉ። ወሁም ለዚነ ካኑ የክፍሩነ ቢላሂ ፊ ዱንያ፣ እነዚህ ሙጅሪሞች ማናቸው? እነሱ ናቸው በዱንያ ላይ ሲክዱ የነበሩ ሰዎች። ዩቅሲሙል ሙጅሪሙነ ኩፍርም በሉት ሌላ ሁሉም አይነት ወንጀል ሲሰሩ የነበሩ ይህ ማህበረሰቡ ክፍል ሙጅሪሞቹ እነዚህ ናቸው፣ በዱንያ ላይ ሲክዱ የነበሩ ሰዎች። ወይክተሲቡነ ፊሃ አልአሳም፣ በዱንያ ላይ ወንጀልን ሲሰሩ የነበሩ። ወኢቅሳሙሁም ሐልፉሁም ቢላሂ ማ ለቢሱ ገይረ ሰዓ፣ መሐላቸው ደግሞ በአላህ መማላቸው ነው። ማ ለቢሱ ገይረ ሰዓ፣ ለአንድ ሰዓት እንኳን እንዳልቆዩ። ማዮቹ እነማን ናቸው? ሙጅሪሞቹ። የቁሉ ይቅሲሙነ ቢአነሁም ለም የልበሱ ፊ ቁቡሪሂም ገይረ ሰዓት ዋሒዳ፣ ለአንዲት ሰዓት እንኳን እንዳልቆዩ ይምላሉ። የቁል ከዘቡ ፊ ቂሊሂም ወቀሰሚሂም ማ ለቢስና ገይረ ሰዓ፣ ለአንድ ሰዓት አልቆየንም በሚለው ንግግራቸው ላይ ዋሽተዋል፣ ቀጥፈዋል። ከማ ካኑ ፊ ዱንያ የክዚቡነ ወየሕሊፉነ ዐለል ከዚቢ ወሁም ያዕለሙን፣ ዱንያ ላይ እያሉ እያወቁ በውሸት እንደሚምሉት የዛኔም ደግሞ ልክ እንደዚሁ ይቀጥፋሉ። ስለዚህ ተመልከቱ እንግዲህ ማንኛውም የጥመት አካል በዚህ አይነት መልኩ የቁርአን አንቀጽም ቢጠቀምም በትክክለኛ መልኩ ግን አያቀርበው። ልክ እንደዚህ ዙሪያ ጥምጥም ሂዶ የራሱን ሐሳብ ነው የሚያስቀምጠው። እዚህ ጋር አላህ Subhanahu Wa Ta'ala እዚህ አንቀጽ ላይ የሚምሉት ሙጅሪሞች እንደሆኑ ነገረን። የእነዚህን ሙጅሪሞች ንግግር ይህ ሰው ማስረጃ አድርጎ ተጠቀመ። በዚህ አላቆመም። አላህ Subhanahu Wa Ta'ala የእነዚህን ሙጅሪሞች ንግግር ቅጥፈት አለው።
ይህ ሰው ግን ምን አድርጎ ተጠቀመው? ማስረጃ። ቀጣፊ ሰው ንግግር ማስረጃ አድርገህ የምትጠቀም ሰው እንዴት ነው አንተ ይህንን የቁርአን አንቀጽ በትክክል ትረዳለህ ተብሎ የሚታሰበው? ስለዚህ የሙጅሪሞችን ንግግር ተከትለን ገደል አንገባም። የቀብር ቅጣትን የለም የሚሉ ሰዎች ከቀደምቶቹ ከሱ ሰለፎች ለሱና ለአምሳዮቹ ሰለፎች እንዳሉት ቅድም ተነጋግረናልና ለማንኛውም የቢድዓ የጥመት አንጃ በሙሉ ቀደምት ሰለፍ አለው። ለዚህም ሰው ቀደምቱ ሰለፉ እነማን ናቸው ካላችሁ من الملاحدة والمتفلسفة والجهمية والخوارج ومعظم المعتزلة وبعض المرجئة እነዚህ ናቸው ቀደምቶቹ። ሱብሃንአላህ العظيم ቀብር ቅጣትን ውድቅ ማድረግ የእነዚህ አካላት አስተሳሰብ ነው። ምክንያቱም መላሂዳዎች በፈጣሪ መኖር አያምኑ። ፈጣሪ መኖር ማያምን ሰው ቀብር ውስጥ ፈጣሪ በፈጣሪ ትእዛዝ የሚቀጡ መላእክቶች አሉ ይባል እንዴት ሊያምን ይችላል? አያምንም። ልክ እንደዚሁ ፈላስፎች በፍልስፍና እንጂ በቁርአንና ሐዲስ መመሪያ አይመሩም። ምክንያቱም ፈላስፎች በፍልስፍና ነው የሚያምሩት። ለምሳሌ ፈላስፎች የቀብር ቅጣት የለም ብለው ከሚያቀርቡት ውስጥ ምንድነው? ሰውየው ከተቀበረ በኋላ ሙእሚን ከሆነ ጀነት ጨፍ ይሆንለታል ወይም ደግሞ የጀሃነም ጉድጓድ ይሆንበታል። ስለዚህ የአንድ ካፊርን ቀብር ሂደን ብንነከው እሳት ውስጥ እየነደደ ከሆነ አይሞቅም፣ ቀብሩ ይጠብበታል ተብሏል። ከፍተን አይተን እንዳልጠበበ አረጋግጠናል፣ እንዳልሰፋ አረጋግጠናል። ሰውየውንም አስቀምጠው ይጠይቁታል ተብሏል። ሰውየውንም እንደተኛ ነው የምናገኘው። በዚህ አይነት መልኩ በፍልስፍና እንጂ በአላህ ሱብሓነሁ ወተዓላ ትእዛዝ የማያምኑ አካላት ናቸው ለእነዚህ ሰዎች ቀደምቶቻቸው። የቀብር ቅጣት የለም የሚሉ ሰዎች ቀደምቶቻቸው እነዚህ ሰዎች ናቸው። በድሩዲን አልዓይኒ ዑምደቱል ቃሪ በተባለ ኪታባቸው ላይ ቡኻሪን ሸርህ ሲያደርጉ ምን ይላሉ? ወአማ ባቂል ሙዕተዚላ ሚስሉ ዲራር ብን ዓምር ወቢሽሩን ልሚሪሲ ወየሕያ ብን ካሚል ወገይሪህም ፈኢነሁም አንከሩ አዛበል ቀብሪ አስለን። አንዳንድ ሙዕተዚላዎች ዲራር ብኑ ዓምርን ይመስል ቢሽሩን ልሚሪሲን ይመስል ሕያ ብን ካሚልን ይመስል እነዚህ ሰዎች ቀብር ቅጣት የሚባል ነገር የለም ብለው ውድቅ አድርገዋል፣ አውግዘዋል። እነማን ናቸው? እነዚህ የሙዕተዚላ አካላቶች እነዚህ ናቸው ቀደምቶቻቸው። ስለዚህ አስላቸው፣ መሰረታቸው፣ ቀደምቶቻቸው፣ መሪዎቻቸው እነዚህ ናቸው። ታዲያ እነዚህን ፊት ለፊቱ አድርጎ የሚመራ አካል ቀጥተኛውን መንገድ ሊመራ ይችላል? ሱብሃንአላህ። አላህ ሱብሓነሁ ወተዓላ ይጠብቀን። ቪዲዮ ስለሚረዝም እዚህ ጋር ለማቆም እንገደዳለን። በቀጣይ ቪዲዮ ላይ የቀብር ቅጣት እንዳለ ከቁርአን ከሐዲስ ከሰለፎች ከቀደምቶች ንግግር በዝርዝር የምንመለከት ይሆናል። አላህ ሱብሓነሁ ወተዓላ ከጥመት ባለቤቶች አላህ ይጠብቀን። የቁርአንና የሐዲስን ፈህም ግንዛቤ ሰለፎች በተረዱበት በርኩ ምንረዳ አላህ ያድርገን። ወሰላሙ አለይኩም ወረሕመቱላህ